فدا أفقباي ታገሰ ጫፎ የኮሪያ ኤግዚም ባንክ ተወካይና በኢትዮጵያ የኮሪያ አምባሳደር ካንግ የአፍሪካ ዴቨሎፕመንት ባንክ የኢትዮጵያ ተወካይ ዶክተር ካማራ የዓለም ባንክ የኢትዮጵያ ተወካይ አቶ ኡስማን የኢትዮጵያ የኢኮኖሚክ ኮሚሽን ፎር አፍሪካ የኢትዮጵያ ኃላፊ ቬራ እንደዚሁም በኃይሌ ጋባዥነት ከእህት ሀገር ኬንያ በመካከላችን የሚገኘው አትሌት ፖርቴር ጋት እንዲሁም ክቡር ፕሬዝዳንት ሽመልስ ክቡር ፕሬዝዳንት ርስቱ ክቡር ፕሬዝዳንት አብርሃም ክብርት ሚኒስትር ዳግማዊት ከሁሉ በላይ የዕለቱ ዋና ሙሽራ ኢንጂነር ሀብታሙ አቦቲ ገዳ አሎሊ ሲንቄ ቄሮፍ ቀርሬ ኡመተ መጋረባቱፍ መቂ አከስመስ ናኖ ከነራ በከከለት ከነርገምተን ሁንዳፍ ነገኝ በዳድነራ እስነጋው ጀቹን በርባድ ወልማካንዱ በዳ ኖፍ ኮልቻጋ ሀገርን መገንባት ኢትዮጵያን መገንባትና በሚገባት ቁመና ላይ እንድትገኝ ማድረግ ቀላል ስራ እንዳልሆነ ፈታኝ ስራ እንደሆነ እንገነዘባለን። ነገር ግን ሀገር የሚገነባው በግራ እጅህ መጠበቅ በቀኝ እጅህ መስራት ስትችል ነው። ሀገርን እያላዘን ብቻ በመጠበቅ የምንፈልጋትን ኢትዮጵያ መፍጠር ስለማንችል ከዚህ ቀደም እንዳልነው በግራ እጃችን እየጠበቅን በቀኝ እጃችን እየሰራን ተስፋ ሳንቆርጥ ሪቫን እየቆረጥን ጠላቶቻችንን ተስፋ እያስቆረጥን የኢትዮጵያን ብልጽግና አንድነት የምናረጋግጥ መሆኑን ዛሬም በድጋሚ ላረጋግጥላችሁ እወዳለሁ። በሀገራችን ዛሬ በርከት ያሉ ፈተናዎች አሉ። በእነዚህ ፈተናዎች ምክንያት የሚባለው የሚነገረው ለውጥ ይመጣ እንደሆነ የሚሰጉ የሚጠራጠሩ ብዙ ዜጎች አሉ። ነገር ግን ከችግር ውጭ አንድም በዓለም ታሪክ ውስጥ የመጣ ለውጥ የለም። የዓለም ሕዝብ ቅዝቃዜ ሲያስቸግረው እሳትን ሙቀትን ፈጠረ። የቅዝቃዜ ችግር ነው ሙቀትን እንዲፈጠር ያነሳሳው። ፍሬ እየለቀመ መመገብ ስላስቸገረው እርሻን ከዚያም ዘመናዊ እርሻን ጀመረ። ፍሬ የለቀሙ መኖር አስቸጋሪ ባይሆን ኖሮ አሁን የምናየው ዘመናዊ እርሻ አብዝቶ ማምረት መፍጠር ባልተቻለ ነበር። እንስሳት በየጫካው እያደኑ መብላት ለማደን ሲሄዱ መሞት ሲያስቸግረው ማላመድ ጀመረ። ዛሬ በቀያችን የምናያቸው ያላመድናቸው የቤት እንስሳቶች አድኖ የመብላት ፈተና የወለደው የመፍጠር አቅም ውጤት መሆኑን መገንዘብ ያስፈልጋል። በእጅ እየሰሩ በቂ ማምረት እንደማይቻል የተገነዘበው ሰው ማሽን ፈጠረ። ጉዞን ለማቅለል ቀልጣፋ የሆነ ግንኙነት ለመፍጠር አውራ ጎዳናን ብቻ ሳይሆን ዛሬ እንደምናስመርቀው እጅግ ቀልጣፋ የሆነ ለጉዞ ምቹ የሆነ በፍጥነት ለመጓዝ የሚያስችሉ መንገዶችን በየብስ ፈጠረ። ኢትዮጵያ ውስጥ ደህንነት፣ የሰላም እጦት፣ የታላቅነትን ምስጢር አለመገንዘብ ችግር አለ። ታላቅነት ራስን ማሸነፍ መሆኑን፣ ታላቅነት ካለን ማካፈል መሆኑን፣ ታላቅነት የኢትዮጵያን ጸጋዎች ተገንዝበን ማውጣት መሆኑን አሁን ያለንበት ፈተናና ችግር ካስተማረ የበለጸገች ለልጆቿ ብቻ ሳይሆን ለሌሎች የምትተርፍ ሀገር መፍጠር ይቻላል። ኢትዮጵያ ትበለጽጋለች።
ነገር ግን ብልጽግና እውን የሚሆነው ዛሬ እንደምናስመርቀው አይነት እጅግ ወሳኝ የሆነ መሰረተ ልማት ሲገነባ ነው። ሰው ያለ ደም ስር ሟች ነው። ሀገርም ካለ መንገድ ግንባታ እድገትና እንቅስቃሴ ያለባት መሆን አትችልም። መንገድ ለሰው ልጅ ደም ስር ያለውን ዋጋ ልክ ለእድገት ለብልጽግናና ለሀገር እድገት ከዚያም አለፍ ሲል የሀገር ሉዓላዊነትና የግዛት አንድነትን ለማስጠበቅ በእጅጉ የሚያግዝ ስለሆነ ዛሬ የምናስመርቀው መንገድ ከአዲስ አበባ እስከ ኬንያ ያለውን የመንገድ ስራ የሚጎለውን ፓርት የሚሸፍን በቅርቡ ከሞያሌ እስከ ሐዋሳ ያለውን እንዳስመረቅን ይታወሳል። ይህ ሲታከልበት በኢትዮጵያና በኬንያ መካከል ኬንያዎች ደግሞ ዝቅ ብለው ከሌሎች ሀገራት ጋር የፈጠሩትን የመንገድ ትስስር በመጠቀም ለመሸጥ ለመግዛትና ለማደግ በእጅጉ የሚያግዝ ሲሆን ኢትዮጵያ ከዚህ መንገድ ውጪ ከደቡብ ሱዳን፣ ከሶማሊያ፣ ከጅቡቲ፣ ከኤርትራ፣ ከሱዳን የሚያገናኛትን መንገዶች በመገንባት ላይ የምትገኝ ሲሆን በተለይ በሚቀጥሉት ጥቂት ሳምንታት የምናስጀምረው የአዳማ አዋሽ ቶል ሮድ በዚሁ ስታንዳርድ የሚጀመርና በዓለም ባንክና በኢትዮጵያ መንግስት ትብብር የሚሰራ ሲሆን ከአዲስ አበባ ጅቡቲ ያለውን የሃይዌይ በብዙ መንገድ የሚያሳድግና በዛ ሎጂስቲክስ ኮሪደር ያለውን መዘግየት የሚቀንስ ስለሆነ በምግብ ራሳችንን ለመቻል ይበልጥ አምርተን ለመሸጥ ከውጭ የሚገቡትን ለማስቀረት በአጠቃላይ ብልጽግናን ከምናስበው ኢትዮጵያን ወደምናስባት የእድገት ከፍታ ለማድረስ በእጅግ ወሳኝ የሆነው ይህ መንገድ ልማት ይበልጡኑ ለመንገድ ስራ ብቻ ሳይሆን ውበቱም የተጠበቀ እንዲሆን ኡመኒ ናኖ ከና ከሮራ ገነ ከናፍ ቀብኑ ቢቅልቱ ዳው ኬሰት ናኖ ዳንዲ ሀራ ኤባፍ ቆፓይ ከና ቢቅልቱ ዳውዳን መገሪሰ ጎቹን ሆደንዳሜ ናኖን ኩን ሁንዲ ኬስ ራከቤተን ኢትዮጵያ ኬሰት ጉደቹፍ ጨራ ጉዳ ናኖ ቀቦዳ ብሻን ቁልቁሉ ባየ ቀባ ቆኒሳ ሐመያይ በለቴ ሆሚሽቱማን ሳቁደቻ ጅራ ኢሳውሊት ድሬት ያራ ሃራ ጃረሙፍ ነው ዲም ናኖ ከና ኢዋንቴፍ ኡመኒ ናኖ ከና ኬሰቱ ደርገጎን ሚሶምኒ ዱፋከ ጅሩ ሚሶምኒ ኩን jalqaba kan fayyadu ummata naannoo kana ta'uusaa hubattanii naannoo keessan bareechuu miidhagsuu isinirraa kan eegamu ta'uusaa hubattanii mootummaa naannoo Oromiyaa wajjin wal gargaaruudhaan biqiltuu daandii kana bitaa mirgaan dhaabuudhaaf bareechuu miidhagsuun hojii keenya akka ta'e amaanaa guddaa isinitti ibsuun barbaada. jalqabbii keenya xumuraa akka argatuuf ummata keenya irraa waan barbaan qonnaan bulaan biyya keenya yoo qonnaaf waan qabu ishee xiqqoo baasee biyyee irratti harcaasu waaqaa malee bokkaa maleeti. Nus badhaadhinni biyya kanaa hin mirkanaa'ee dhufa gaafa jedhu hundaa'uun ummata keenya abdanneeti. Ummanni keenya faayidaa badhaadhina irraa argan faayidaa tokkummaa irraa argan hubatee akka yeroo hunda dubbannu ida'amuudhaan misooma irratti xiyyeeffatee naannoo isaa eeggataa diina naannoo isaa dhufee nagaa isaa balleessuuf adeemu irraa of eeggachaa misooma isaa bal'isuu akka danda'u waliin dhaabbachuu akka danda'u mootummaa naannoo gargaaruu akka danda'u tokkummaa Itoophiyaaf wal jaalala sabaa sablammii Itoophiyaaf akkuma kaleessa waliin taanee dhaabbachuu akka dandeenyu biyya kana akka ijaaru biyya kana ceenes biyyoota ollaa wajjin ta'uudhaan naannoo kana ijaaru nageenya bal'isu misooma fiduu akka dandeenyuuf ummanni keenya halkanii guyyaa akka hojjetu qulqullinaan akka hojjetu baay'ina irraa argachuun hubatee baay'isuuf akka hojjetu waan xiqqoon quufatee nagaa jedhee akka dhiisuu hin dandeenye
imaanaa jechuun barbaada ni jijjiiramna ni misoomna tokkummaan keenya ni eegama tokkummaan biyya keenya ni eegama yaaddeena jabaadhaa hojjedhaa jechuun barbaada በመጨረሻም የአፍሪካ ልማት ባንክ የኮሪያ ኤግዚም ባንክ እና የኢትዮጵያ መንገዶች ባለስልጣን እንዲሁም የኦሮሚያ ክልል መንግስትና የአካባቢ ነዋሪዎች ይህ ፕሮጀክት እንዲሳካ ባለፉት ዓመታት ላደረጋችሁት ጥረት እጅግ አድርጌ አመሰግናለሁ። መንገድ መገንባት እንቀጥላለን። አርሶ አደሩ ምርታማ እንዲሆንና ምርቱን እንዲሸጥ የሚደረገው ጥረት ይቀጥላል። በዘንድሮ በጋ 300,000 ሄክታር ስንዴ ለማምረት አቅደን እጅግ የተሳካ ስራ በመስራት ከ15 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ ይጠበቃል። በሚቀጥለው ዓመት ይሄንን ዳብል ማድረግ ከቻል በምግብ ራስን መቻል ብቻ ሳይሆን ሌሎች መትረፍን ስለሚያመጣ እንበርታ እንስራ። የኢትዮጵያ አንድነትና ልማት ይቀጥላል። ጠላቶቻችንን በግራ እጃችን እየጠበቅን በቀኝ እጆቻችን እንድናለማ አደራ እላለሁ። መልካም የምርቃት ጊዜ ሁላችሁ እንኳን ደስ ያላችሁ። አመሰግናለሁ።